እግዚአብሔር ይመስገን። ስለዚህ አምልኮን በተመለከተ ሁለት ተከታታይ ሳምንት አንስተን እየተነጋገርን ግን ሐሳባችን ዝማሬ ላይ ነው ያለውና ዝማሬን በተመለከተ ነው እየተነጋገርን ያለነው። የመዝሙርን ነገር ከኛ አንፃር ያያየን ነበር እና በደንብ እንግዲህ እሱን ማለፍ እስክንችል ድረስ እዛ ላይ እንቆይና ጥቂት እንነጋገራለን። ግን አንዳንድ ስንረዳ የምንረዳባቸውን መንገዶችን ግን ክሊር ለማድረግ ፈልጋለሁኝ። መዝሙር እንግዲህ ወገኖች መዝሙር እኛ የምናቀርበው ነው አይደለ? መዝሙር እኛ የምናቀርበው ነው። በአንድ የንግድ ማዕከል ላይ ሁላችንም ንግድ የሚመለከተን ሰዎች ነን እዚህ ውስጥ ያለ ነው። እኔ ነጋዴ አይደለሁም ምናምን ብንል ነጋዴ ባንሆን ገዢ ነን። ማናችንም ሳንገዛ አልኖርንም። ስለዚህ ነጋዴ ይሸጣል፣ እኛ እንገዛለን። ወይ ንግድ ውስጥ አለን ወይ ግዢ ውስጥ አለን። ብቻ በንግዱ ማህበረሰብ በንግዱ ዓለም ውስጥ አለን። ስለዚህ ይሄ ሊረዳን ይችላል። በዛሬው ትምህርታችን ብዙ ነገር ወደ ልባችን ያስቀራል ብዬ አስባለሁኝ። ይህንን ሐሳብ አይምሮአችን ውስጥ ይዘን እንሰማለን እና ምንድነው እኛ አቅራቢ ነን፣ እግዚአብሔር ደግሞ ተቀባይ ነው። እግዚአብሔር በእኛ ውስጥ ሆኖ አይደለ መንፈሱን ሰጠን። እግዚአብሔር በእኛ ውስጥ ሆኖ ወደ ራሱ የሚያርግን ነገር እግዚአብሔር ራሱ ያስቀምጣል፣ ይሰጣል። ሁሉ ደግሞ በእርሱ ነው፣ ከእርሱ ነው፣ ለእርሱ ነው መጽሐፍ ቅዱሳችን እንደሚነግረን። ስለዚህ ከእርሱ ተቀብለን ለእርሱ እንሰጣለን። እግዚአብሔር የኛን ችሎታ አይፈልግም። በምድር ላይ ችሎታችን፣ አቅማችን፣ ጉልበታችን ሁሉ ለሱ እንዲገዛ ነው የሚፈልገው እግዚአብሔር። እግዚአብሔር ግን የሚፈልገው ራሱ የሰጠንን ከኛ መቀበል ነው የሚፈልገው። በጣም በጣም የሚያስደንቀኝ የሚያስገርመኝ የኔ ችሎታ ለእግዚአብሔር አቀርቦለት ቢሆን ኖሮ እኔን እንዴት ሊያስደንቀኝ እንደሚችል፣ አቤት ማይክ ሊያስብለኝ እንደሚችል፣ አቤት ይሄ ሰው ሊያስብለኝ እንደሚችል ምንም ጥርጥር የለው። ግን እግዚአብሔር አቤት እግዚአብሔር እንዲባል የሚፈልግ ብቸኛ አምላክ ስለሆነ፣ ብቻውን ታምር የሚያደርግ እግዚአብሔር ስለሆነ፣ ብቻውን ሁሉን የሚሰራ ብቻውን ሁሉን የሚያከናውን አምላክ ስለሆነ እርሱ ሁሉን ይሰጠናል፣ ከኛ ደግሞ የሰጠንን ይቀበለናል። ምስጋናን በአንደበቴ አስቀመጠ ይላል። በእያንዳንዳችን አንደበት ላይ የሚያስቀምጥ እግዚአብሔር እርሱ ያስቀመጠውን ነገር ከኛ ደግሞ መልሶ እንዲቀርብለት ይፈልጋል። ምን ያጣፍጠዋል ታዲያ? እግዚአብሔር ለኛ የሰጠውን ነገር ወደ እግዚአብሔር ሲቀርብ ምንድነው የሚያጣፍጠው ስንል ሕይወት የሚባል ነገር ያንን ነገር ያጣፍጠዋል። እና አንዳንድ ጊዜ ስለ እንቅስቃሴዎች፣ ስለ ጭፈራዎች፣ ስለ ዳንሶች ስናወራ ሰው መነቃነቅ የለበትም። ሰው በሰውነቱ እንዲሁ ሊነቃነቅ አይገባውም። ቅጥ ባለው መንገድ ነው። ቅጥ የሌለውን እኔ እዚህ ጋር ማላወራ፣ ግን ቅጥ ባለው መንገድ ራሱ የሚሆነውን ነገር እንዴት የሚለው የገባን አልመሰለኝም። ግን ዛሬ አንድ እውነተኛ የሆነውን ነገር ስንነጋገር ችግር የለውም። የሰውነታችን የትኛውም አይነት አክሽን፣ የትኛውም አይነት እንቅስቃሴ ምንም ነገር የለው። ግን እግዚአብሔር ይሄንን አይደለም የሚፈልገው። ይሄ አይደለም የሚያስደንቀው። የኔ አደናነስ፣ የኔ አጨፋፈር፣ የኔ አዘላለል አይደለም እግዚአብሔርን የሚያስደንቀው የኔ ህይወት ነው። የኔ ህይወት ነው። የኔ ኑሮ ነው። ወገኖቼ ዝላይ በሌለበት ስፍራ ህይወቴ ምንን ይመስላል? የሚያዘልለኝ፣ የሚያስጨፍረኝ ወይ የሚያንቀሳቅሰኝ ነገር በሌለበት ስፍራ የኔ ህይወት ምን ይመስላል? እዛም እግዚአብሔር አለ። እግዚአብሔር ያንንም ይመለከታል። አቅራቢ ነኝ። የማቀርበው ህይወቴን ነው፣ ነፍሴን ነው ለእርሱ የማቀርበው። ቅድም ስለ ንግድ ዓለም ስንነጋገር ንግድን በተመለከተ አውርተናልና ነጋዴዎች እንግዲህ እንደምታውቁ እኛ ሀገር ይሄንን ስንት ትሸጠዋለህ? ለምሳሌ ጃኬት ልንገዛ ሄደን አንድ ነጋዴ ይሄንን ስንት ትሸጠዋለህ? 150 ብር ሸጠዋለሁ ይለናል። በዛ በጣም ተወደደ ስንለው ስንት ትገዛለህ ይለናል። እሱ ነጋዴ ስለሆነ የኛንም እንትን ይሰማል። የሚነግረን አትርፎ ስለሆነ ቆም ብሎ ደግሞ እንግዲህ በአገራችን ያለውን ነው የምነግራችሁ። ምናልባት አሁን 150 ብር ጨዋታ ሆኗል፣ ግን እኔ እንደው በድሮ ነው ማወራችሁና ምሳሌው ነው ዋናው። እና አንተ ስንት ትገዛለህ ሲል 50 ብር አትሸጠውም
ስንለው የሚያወጣው ከሆነ ይሸጠዋል። ግን ብዙ ጊዜ እኛ ወገቡን ቆርጠን ዋጋ ስንነግረው ብዙ ነጋዴዎች የሚመልሱት መልስ አለ። ብዙ ጊዜ ይሄንን መልስ እንድናስብ ፈልጋለሁ ዛሬ። ምን ይላሉ? በዚህ ዋጋ አላመጣሁት። እኔ ይሄንን አሁን አንተ የሰጠኸኝ ዋጋ አልመጣበትም። ይሄ ጃኬት በዚህ ዋጋ አልመጣም። ስለዚህ ነጋዴ ምንድነው የሚያስበው ስትሉኝ ትርፍ ያስባል። ምንድነው የሚጠነቀቀው ስትሉኝ ካመጣበት ዋጋ ቀንሶ መሸጥ ኪሳራ እንደሆነ ያውቃል፣ ይጠነቀቃል። ስለዚህ አትሊስት ነጋዴ የመጣበትን ዋጋ ያ ዕቃ የመጣበትን ዋጋ ያስባል። እኔ ዛሬ ይሄንን ለምን አነሳህ ብትሉኝ ወንጌል የመጣበት ዋጋ አለ። ወንጌል የመጣበት ዋጋ ቢያንስ አንዳንድ ጊዜ ያ ነጋዴ ሲሸጥልን በቃ ባመጣሁበት ዋጋ ነው ይኸውልህ ይሄን ያህል ግዛ ይላል። በቃ ትርፉ ይቅርብኝ፣ ያመጣሁት ዋጋ ይሄንን ነው፣ አንተ ዘመድ ነህ፣ አንተ ጓደኛ ነህ፣ ወይም ደግሞ ይሄ ዕቃ ብዙ ጊዜ ተቀምጦ ቦታ ስለያዘብኝ በቃ በመጣበት ዋጋ ብሎ ቢያንስ የመጣበትን ዋጋ የሚያህል ነገር ያደርጋል። ቀንሶ አይሸጥም፣ ይከስራል። ወገኖቼ ወንጌል ስንል ወንጌልን ስናስብ ወንጌል የመጣበት ዋጋ አለ። ያ ዋጋ በአይምሮአችን ሁል ጊዜ መኖር አለበት። አቅራቢ ስንሆን ወደ እግዚአብሔር ስናቀርብ ያ ወንጌል የመጣበት ዋጋ ሁል ጊዜ ልናስበው የሚገባ ዋጋ ነው። ሕይወት የሚባል ደም የሚባል ንጹህ የሆነ ነውር የሌለበት ያ ታላቅ የሆነ ዋጋ በነፃ ነው የዳንኩት፣ በነፃ ነው መዳኔ፣ በነፃ ነው። አዎ በነፃ ነው፣ ግን ነፃ አይደለም ወገኖቼ፣ ዋጋ ተከፍሎበታል። እግዚአብሔር ለኛ ያልሸጠልን ዋጋ ስለማይተምነው ነው። የከፈለበትን ዋጋ እኛ መመለስ ስለማንችል ነው። እግዚአብሔር በነፃ ነው የሰጠን። በነፃ ሰጠን እንጂ የጠየቀን ነገር አለ ወገኖቼ። እንዲሁ በነፃ ነው ብለን ቁጭ እንዳንል እግዚአብሔር የሚያስፈልገውን ነገር ሰጥቷል። ኢየሱስ ክርስቶስ መጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 16 ማቴዎስ ወንጌል ምዕራፍ 20 ቁጥር 28 የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማለት ምን እያለ ነው? ነፍሱን ለብዙዎች ቤዛ ሊያደርግ ነፍሱን ሊሰጥ። በዮሐንስም ወንጌል ላይ ሲናገር ነፍስን ስለ ወዳጆች ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ስለዚህ ኢየሱስ ክርስቶስ ነፍሱን መስቀል ላይም ካያችሁ መጨረሻ ላይ ኢየሱስ የተናገረው አባት ወይ ነፍሴን በእጅህ አደራ ሰጣለሁ። ስለኛ ጌታ ኢየሱስ ነፍሱን ሰጠ። ነፍስ ነው የሰጠው፣ ሕይወት ነው የከፈለው። ስለዚህ ስለኛም መጥቶ ሲናገር ጌታችን ኢየሱስ ክርስቶስ ማርቆስ 8:35 ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ጉዳዩ የነፍስ ጉዳይ ነው፣ ተመጣጣኝ ነው። በእርግጥ የሱን ያህል ባይሆን፣ ምክንያቱም እሱ ንጹህ ያለ ኃጢያቱ ያለ ክፋቱ ያለ በደሉ ነው ስለኛ በደል ስለኛ ኃጢያት ስለኛ ክፋት ራሱን ነፍሱን የሰጠው። ነገር ግን ነፍሳችንን አዳነና ነፍሳችሁን ለኔ መልሱ አለ። ነፍሴ ያልተሰጠበት እንቅስቃሴ በሙሉ እግዚአብሔር የሚያየው አይደለም። የኔ ትኩረት እኔን ሊያሳስበኝ የሚገባው የነፍስ ጉዳይ ነው። ነፍሴ ምን ያህል ተጠግተዋለች? ነፍሴ ምን ያህል በርሱ ድናለች? ነፍሴ ምን ያህል ጌታን ትፈራዋለች? ነፍሴ ምን ያህል ጌታን ታከብረዋለች? ማርያም እንደዚህ ነፍሴ ጌታን ታከብራለች። ነፍሴ እንዴት ነው ጌታን የምታከብረው? ከነፍሴ ጋር ከህይወቴ ጋር የተያያዘ ነው። እኔን ሊያንቀሳቅሱኝ የሚችሉ ብዙ ነገሮች ሊኖሩ ይችላሉ። ሞቅ ሊያረጉኝ የሚችሉ ብዙ ነገሮች ሊኖሩ ይችላሉ። እሱ እንዳለ ሆኖ የኔ ሞቅታ፣ የኔ መዝለል፣ የኔ ሁሉ ነገር በሰውነቴ የኤክስፕረስ የማረገው ነገር በሙሉ እንዳለ ሆኖ ነፍሴ ግን እግዚአብሔር የሚመለከታት ዋና ጉዳይ ነች። ለምን? ነፍስን በመስጠት የተፈወሰች ነፍስን በመስጠት የዳነች ነፍስ ነች። ጉዳዩ ምንድነው? አንድ ጊዜ አንዲት እህት ምን አለችኝ? ገና ነግሬያችኋለሁ፣ ገና ኪቦርዱን ሲነኩት ገና እንትኑ ሲነኩት የጌታ መንፈስ ይመጣል። አይመጣም እንዴ? ከቤት ያላመጣሁት የጌታ መንፈስ እንዴት ነው መድረክ ላይ የሚመጣው? የጌታ መንፈስ መድረክ ላይ ጠብቆ የሚመጣማ ከሆነ ልክ አይደለም። የጌታ መንፈስ መድረክ ላይ አይደለም የሚመጣው ወገኖቼ። የኛ ጩኸት አይደለም የሚያመጣው፣ የኛ ህይወት ነው የሚያመጣው። የጌታን መንፈስ ከቤታችን ነው ይዘነው የምንመጣው።
ወደ ቤተ ክርስቲያን፣ ወደ አምልኮ፣ ወደ አንዳንድ ጉባኤዎች ስንመጣ፣ ወደዚህ ስንመጣ የጌታን መንፈስ ከቤታችን ነው ይዘነው የምንመጣው። ህይወታችን ነው፣ ኑሯችን ነው፣ እሱ ነው የሚያመጣው። በሙዚቃ መንፈስ አናመጣም። ይዘን የመጣነው መንፈስ ግን በሙዚቃ እናመልከዋለን። ማምጫ አይደለም አሁን የሚያስፈልገን፣ ይዘነው ነው የምንመጣው። ከኛ ጋር ነው ያለው። እግዚአብሔር የሚመለከተው የኛን ህይወት ነው። ይሄን ተነጋግረናል። ስለዚህ አንድ እንትን ልንገራችሁ። የሆነ ሰው የሆነ በቃ በጣም በአበባ ያጌጠ በብዙ ከለር ያጌጠ ፖስታ $1000 ጋር ቢልክላችሁ ያንን ፖስታ ወደዳችሁም ጠላችሁም ተቀዱታላችሁ። ጉዳዩ ፖስታው ስላለ ፖስታውን ተቀዱታላችሁ። እናንተ ይሄ ሰው ሰርፕራይዝ አረገኝ፣ ይሄ ሰው እግዚአብሔር ይባርከው ደረሰልኝ፣ ይሄ ሰው በጣም በእውነት በጣም አስደናቂ ሰው ነው ብላችሁ ክው የምትሉት ፖስታ ውስጥ ያለውን ስታዩ ነው። እንበል በሌላ ሳይድ ፖስታ ተላከላችሁ። በጣም ይሄው እንደዚህ ያብረቀረቀ ያሸበረቀ ፖስታ ተላከላችሁ። ስትቀዱት ባዶ ነው፣ ምንም የለው። ቀጣይ ምንድነው የሚሆነው? ይሄ ሰው ተጫወተብኝ፣ ይሄ ሰው ቀለደብኝ፣ ፖስታውን አሳምሮ ባዶ ፖስታ እንዴት ቢልቀኝ ነው የሚልክልኝ? ምንድነው? ግራጁዌሽን የተጠራ ሰው ፖስታ ቢልክላችሁ፣ ለግራጁዌሽናችሁ፣ ለበርዝዴያችሁ፣ ለተለያየ ጊዜ መጥቶ ለሰርጋችሁ መጥቶ ፖስታውን አብረቅርቆ ባዶ ፖስታ ቢልክላችሁ ምን ማለት ነው? የእናንተ ትኩረት ፖስታው አይደለም። የእናንተ ትኩረት ፖስታው ውስጥ ያለው ስጦታ ነው። እግዚአብሔር ይሄንን የሚነቃነቀውን ሰውነት አይደለም የሚያየው። በባዶ ህይወት የሚነቃነቅ ሰውነት ለእግዚአብሔር ምንም መስዋዕት አይሆንም። እግዚአብሔር መስዋዕት አድርጉ ያለ ህይወት አለ፣ አቅርቡ ያለ ነገር አለ። እግዚአብሔር የሚያየው ከህይወታችን ውስጥ የሚወጣውን ያንን አምልኮ ነው። ከሰውነታችን ውስጥ ከውስጣችን የሚወጣውን ያንን ህይወት ነው እግዚአብሔር የሚመለከተው እንጂ እግዚአብሔር የኛን እንቅስቃሴ የኛን ዳንስ አይደለም የሚመለከተው። ይሄንን በደንብ ትኩረት ሰጥተን እንድንማርበት ስለተፈለገ ነው ይሄን ትምህርት የተዘጋጀው። ይሄኛው የብዙ ሰዎችን እንደልባቸው እኔ ያለሁኝ አንዳንድ ሰዎች ማቃቸው አሉ። ኦንላይን ወጥተው ኢየሱስ ያድናል፣ ይሄ የሚሰበከው ወንጌል ያድናል፣ ይሄ እንደዚህ ነው ይላሉ። በኔክስት ዴይ ስትመለከቷቸው ደግሞ ወለጭ አድርገው እዛው ያወጡበት እንትን ላይ ወጥተው ይሳደባሉ። ሌሎች ሰዎች ልታያቸው ትችላላችሁ። መድረክ የማይበቃቸው በጣም እንትን የሚሉ ቤታቸው ሲገቡ ባለቤታቸውን የሚደበድቡ ወይ ደግሞ የሚሳደቡ፣ ቤተሰባቸውን የማያከብሩ፣ እናትና አባታቸውን የማያከብሩ። ቀደም ልክ ይሄንን ስከፍት ፓስተር ሚናስ ስለ ኤፌሶን 6 ላይ ያለ ክፍል እያነበበ ይመስለኛል። ኤፌሶን 6 ላይ ይመስለኛል እድሜህ በምድር ላይ እንዲረዝም እናትና አባትህን አክብር ማለት መከባበርን፣ መዋደድን እቤት ውስጥ ያለን ነገር ነው ያ ክፍል የሚናገረው አይደል? ቤተክርስቲያን መተህ እንዲያድርግ እግዚአብሔር እድሜህን እንዲያረዝምልህ መልካም እንዲሆንልህ ቤተክርስቲያን ውስጥ እንዲሆንልህ አይደለም። እቤት እናትና አባትህ ከአንተ ጋር ሁል ጊዜ ያሉትን ከአንተ ጋር የሚኖሩት እነሱን አክብር። ያ ይዘው ትሄዳለህ። እዛ ቤተክርስቲያን ስትሄድ ህብረት ስትሄድ ያ ህይወት አብሮ ይሄዳል። እግዚአብሔር ባንተ ህይወት ደስ ይለዋል። በውስጠኛው ህይወታችን እግዚአብሔር ደስ ይላል። በመንፈሱ በውስጥ ሰውነታችሁ ነው የሚለው በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ነው ያለው ጳውሎስ። በውስጣችን በልባችን ማን ነው ያለው? እግዚአብሔርን ሊያነቃንቀው የሚችለው አምልኮ የትኛው አምልኮ ነው? እኛ አቅራቢ ነን ብያቸዋለሁ። እግዚአብሔር ያቀረብን ስናቀርብ ሁል ጊዜ እንዴት ነው አይደለ? ምግብ ቤት ሄዳችሁ ምግብ ቤት ምግብ ስታዙ ባለቤቱ ካለ የዛ የምግብ ቤት ማናጀር ወይንም የዛ የምግብ ቤት ባለቤት ካለ እየበላችሁ ያለ ይመጣና እንዴት ነው ይላችኋል። ጣፈጣችሁ ወይ ደግሞ ትንሽ ቀምሳችሁ እንዴ አልጣፈጠህም እንዴ? ምክንያቱም ያቀርቡልናል። በላተኛ እኛ ነን። መልስ መስጠት የሚጠበቅብን እኛ ነን። እግዚአብሔር የሚቀርብለት ነገር እንዴት ነው? ጣፍጦታል? እግዚአብሔር ተቀብሎታል? ወዶታል? ይሄንን የሚያሳየው የትኛው የአምልኮ ክፍል ነው? ህይወትን የሚያህል ነገር መስዋዕት አድርጎልን፣ ህይወትን የሚያህል ነገር ሰጥቶን፣ ህይወትን በህይወት የማይመለክ እግዚአብሔር
ደስ ይለዋል። ውስጥ የሚመለከት እግዚአብሔር ደስ ይለዋል። እግዚአብሔርን መፍራት ያለው የቱ ጋር ነው? እግዚአብሔር የሚመለከተው ምንን ነው? እኔ እንደዚህ እመለከታለሁ ሲል መጽሐፍ ቅዱስ ላይ እግዚአብሔር እመለከታለሁ ያለው ምንድነው? እጁን የሚያነሳውን የሚዘለውን ሊሆን ይችላል። እጁን የሚያነሳው እግዚአብሔርን ፈርቶ እግዚአብሔርን አክብሮ ሊሆን ይችላል። እግዚአብሔር ይመስገን። በዛ ሰው አይደለም አሁን የምናገረው። ግን እግዚአብሔር እኔ ልብንም ኩላሊትንም መረምር አይደለሁምን? መንፈሱ የተሰበረው አይደለም? ውስጥን ነው እግዚአብሔር የሚያየው። ውስጥን ለእግዚአብሔር ሬዲ ማድረግ እሱ አምልኮ ነው። የእግዚአብሔር የሚመች ወገኖች፣ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ሲለን መጽሐፍ ቅዱስ እርምጃ የምንቆጥር አይመስለኝም። ቀኙን አስቀድሞ የቀኝ እግሩን አስቀድሞ ከዛ የግራውን አስቀድሞ ይሆን? የግራውን አስቀድሞ የቀኙን አስቀድሞ እንዴት ነው አካሄዱ አንልም። ህይወቱ ነው አካሄድ የሆነው። ለሄኖክ አካሄድ ከእግዚአብሔር ጋር የሆነለት ህይወት ነው። እግዚአብሔርን ፈርቶ ከእግዚአብሔር ጋር ለ300 ዓመት ለሰማዋ ቸግራናለችኛ ለ300 ዓመት ሄኖክ ከእግዚአብሔር ጋር አካሄዱን አደረገ። ስለዚህ አልተገኘም። እግዚአብሔር አካሄድን ይመለከታል። ትዝ ይላችኋል አይደለም? አብርሃም ሎሌውን ለልጁ ሚስት እንዲያመጣለት በላከው ጊዜ እሺ ባትለኝስ ባትቀበለኝስ የምሰጣትን ነገር ባትቀበልስ ኦፈር ባትቀበለኝስ ጌታዬ ምንድነው የሚሆነው ብሎ አብርሃምን ሲጠይቀው እኮ አብርሃም የተናገረው ትዝ ይላችኋል? እንዴት እንደዚህ ያደርጋል እግዚአብሔር? አያደርግም። እኔ አምኛለሁ፣ በእምነት ነው የላኩ፣ በእምነት ውጣ አይደለም እኮ ያለው። አካሄዴን በፊቱ ያደረኩለት እግዚአብሔር አያሳፍረኝም። አካሄዴን በፊቱ ያደረኩለት እግዚአብሔር የሚያየው በፊቱ የምንሄደውን እርምጃ፣ በፊቱ የምንሄደውን ህይወት ነው። የእግራችንን አረማመድ አይደለም እግዚአብሔር የሚያየው። እግዚአብሔር የሚያየው የውስጥ ህይወታችንን ነው። እግዚአብሔር የልብ አምላክ ነው። ልብን ነው የሚያየው። ስለዚህ ነው አምልኮአችን ልብ ላይ ያተኮረ ይሁን። ስጦታችን ነፍስ ላይ ህይወት ላይ ያተኮረ ይሁን። በህይወት የመጣን ወንጌል በህይወት ነው የምንመልሰው፣ በጩኸት አንመልሰውም። ጩኸቱ አይደለም፣ መጮሁ አይደለም። እውነተኛው ነገር ምንድነው? መሄዱ ነው። ከእርሱ ጋር መሄዱ ነው። ከእርሱ ጋር ከእግዚአብሔር ከአምላክህ ጋር በትህትና እንድትሄድ አይደለምን? አይደለም ይለን ሚልክያስ ላይ ከእግዚአብሔር ሰው እግዚአብሔር ካንተ የሚፈልገው ምንድነው ይልና ከእግዚአብሔር ጋር ከአምላክህ ጋር በትህትና እንድትሄድ ውስጥ ነው። ውስጥ ነው። አምልኮ ወገኖቼ ባህሪን ሁሉ ያካትታል። እንዴ ለመውጣታችን ምክንያት የሆነው እኮ ባህሪ ነው አይደል እንዴ? ይኸውላችሁ ህይወት ሲባል ብዙ ጊዜ የውስጥ ነገራችን ነው ብያችኋለሁ። አንዱ የውስጥ ነገራችን ባህሪያችን ነው። ለምሳሌ ሁሉን የፈጠረ እግዚአብሔር ነው። ሁሉንም በጣም ከሚገርመኝ ክፍል በጣም የሚደንቀኝ የዘፍጥረት 3 መጽሐፍ ነው። የሰውን ውድቀት የሚናገረው የዘፍጥረት ምዕራፍ 3 መጽሐፍ ላይ ሲጀምር እባብን እግዚአብሔር አምላክ ከፈጠረው ይላል። በጣም ይደንቀኛል። እግዚአብሔር ነው የፈጠረው እባብን እና እባብም እግዚአብሔር አምላክ ከፈጠረው ፍጥረት ሁሉ ተንኮለኛ ነበር ይለናል። ተንኮለኛ የሚለው ውስጡን ነው፣ ባህሪውን ነው የሚነግረን። እግዚአብሔር አምላክ ነው የፈጠረው፣ የሚኖረው ኤደን ገነት ነው። እግዚአብሔር አምላክ ፈጥሮት ኤደን ገነት በመኖሩ ምክንያት የዋህ አልሆነም። እግዚአብሔር ስለፈጠረው የዋህ አልሆነም። እግዚአብሔር ስለፈጠረውና በኤደን ገነት ስለኖረ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ስለዚህ ኤደን ገነትም ቢኖር እግዚአብሔር አምላክም ቢፈጥረው ባህሪው ግን የጋበዘው ሰይጣንን ነበር። ሰይጣን ተንኮለኛን ይጠቀማል። በልቡ ተንኮል ያለበትን፣ በልቡ ክፋት ያለበትን፣ በልቡ አመጽ ያለበትን የትም ቢቀመጥ፣ ቸርች ውስጥም ቢቀመጥ፣ የትም ቢቀመጥ አበጣባጭ አማሽ ሆኖ ይቀመጣል። ስለዚህ ነው መጽሐፍ ቅዱሳችን እግዚአብሔር ለትሑታን ጸጋን ይሰጣል ሲል እግዚአብሔር የሚጠቀምባቸው ደግሞ ትሑታንን ነው።
ትሑታንን እግዚአብሔር ይጠቀማል። የትም ቢቀመጡ እግዚአብሔር በትሑታን ይጠቀማል፣ በትሑታን ይናገራል። ትልቁ ችግር ግን ባህሪያችን፣ ውስጣችን ከእግዚአብሔር ጋር የሚራመድ እግዚአብሔር እንዲጠቀምበት የሚያደርግ ነው ወይ? እግዚአብሔር የሚቀበለው ነው ወይ? ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሲጠራ የመጀመሪያውን ጥሪ ሲያደርግ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ ከዛስ ቀንበሬን በላያችሁ ተሸከሙ። ይሄንን ክፍል አይተነዋል። ቀንበር በሁለት በሬዎች መካከል የሚደረግ ነገር ነው። ሁለቱን በሬዎች አንድ ስራ እንዲሰሩ የሚያደርግ መሳሪያ ነው ቀንበር ማለት። አንደኛው በሬ ብቻውን የሚሄድበት አይደለም። አንደኛው በሬ ከአንደኛው በሬ ጋር የሚያያዝበት ነው። ስለዚህ ቀንበሬን ሲል የሱ ቀንበር አለ ይዞልን የመጣው። ከእናንተ ላይ አድርጉ፣ አብረን እንሂድ፣ በሐሳቤ እንሂድ፣ በመንገዴ እንሂድ። ከዛ በኋላ ከኔ ተማሩ ሲል ምን አለ? እኔ በልቤ የዋህ ደግሞም ትሑት ነኝ። ስለዚህ ከኔ ተማሩ። ኢየሱስ ክርስቶስ ነግሮ የጠራን ትህትናውን ነው፣ የዋህነቱን ነው፣ ልቡን ነው፣ ውስጡን ነው ነግሮን የጠራ። እሱ ለኛ ልቡንና ውስጡን ትህትናውን ካሳየን ከኛም ደግሞ ያንን ልብ ማየት ይፈልግ። እሱ ሲገባኛ ውስጥ ክርስቶስ፣ እኛ ግን የክርስቶስ ልብ አለን ይላል ሁለተኛ ቆሮንቶስ ምዕራፍ 2 የመጨረሻው ቁጥር ላይ። እኛ ግን የክርስቶስ ልብ አለን። አለን ወይ? ካለን የሚታየው የት ነው? ምን ላይ ነው የሚታየው? ይሄ ትሁት፣ ይሄ ትህትና፣ ይሄ የዋህነት በእኛ ውስጥ አለ ወይ? ይሄንን ነው አሁን በደንብ አድርገን እንድናይ እኛንም ያሳስበን። ከኛ ትዝ ይላችሁ እንደሆነ ጴጥሮስ በጴጥሮስ መልእክት ላይ አንደኛ ጴጥሮስ ምዕራፍ 2 ላይ ልክ ሲጀምር እንግዲህ ይላል። የአንደኛ ጴጥሮስ ምዕራፍ 2ን ላንብበው፣ በቃላይ ከምለው ባነበው በጣም ከትምህርታችን ጋር ስለሚሄድ ነው። እንደዚህ ይላል፣ እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዳችሁ። ጴጥሮስ ምን እያለ ነው? የጻፈላቸው ለተበተኑት አማኞች ነው። አስወግዱ ማለት የሌለን ነገር አይደለም፣ አለ ስላለ ነው አስወግዱ የሚለው። ይሄ ነገር አማኞች መካከል ተገኝቷል ማለት ክፋት ተገኝቷል፣ ተንኮል ተገኝቷል፣ ግብዝነት ተገኝቷል፣ ቅናት ተገኝቷል፣ ሐሜት ተገኝቷል። እነዚህን ግን ከናንተ ምን አድርጉ ይለናል? አስወግዱ። አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት እንደገና ይደግመዋል። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ወገኖቼ አንዳንድ ምስኪን ሰዎች ይህንን መጽሐፍ ጭንቅላታቸው ስራ አድርገው ቅዠት ያርቃል ይላሉ። ይሄ የመጽሐፍ ከቨር ነው፣ የመልእክት ከቨር ነው። መልእክት ያለው ውስጥ ነው። እግዚአብሔር ያለው፣ እግዚአብሔር የተናገረው የሚገባን ስንከፍተው ነው። ማንም ሰው የመጽሐፍ ቅዱስን ከቨር አይቶ ሃሌሉያ እግዚአብሔር ትልቅ አምላክ ነው፣ የሚገርም አባት ነው፣ እንዴት አስደናቂ ነው ማለት አይችልም። መጽሐፉን ገልጦ ሲበላው፣ መጽሐፉን ገልጦ ሲያነበው ግን የእግዚአብሔርን ታላቅነት ይረዳል። ህይወታችን መገለጥ አለበት፣ ከውስጥ መገለጥ አለበት፣ ከውስጥ መውጣት አለበት። ከላይ አይደለም ነገሩ፣ ከላይ አይደለም። ትህትናችን፣ የዋህነታችን፣ መልካምነታችን ሁሉ ጌታን ቀምሰነው ከሆነ የቀመስነው በውስጣችን ስለሆነ ያ ነገር የሚገለጠው በቃ ለዚህ እኮ ነው ብዙ አትክልቶች እኮ ገልጠን ነው የምንበላቸው፣ ልጠን ነው የምንበላቸው። ዋናው ነገራቸው ውስጥ ስላለ፣ ጣዕማቸው ውስጥ ስላለ እግዚአብሔር ይገልጠናል። እግዚአብሔር ልጦ ነው የሚያየን። የምናቀርብ ሰዎች ስለሆንን፣ አቅራቢዎች ስለሆንን ልክ ስንቀርብ እግዚአብሔር ይገልጣል። ተወዛውዛሃል፣ ተወዛውዘሻል ብሎ አይተውንም፣ ይገልጣል። እኔ የሰጠሁት ነገር እዛ ውስጥ አለ፣ የቀመሰው ነገር እዛ ውስጥ አለ። እግዚአብሔር ያያል፣ እግዚአብሔር ይገልጣል። በቃ እኛን በሚመለከቱ በእርሱ አይኖች ሁሉ ነገር የተገለጠና የተራቆተ ነው ይላል።
ዕብራውያን 4 ይመስለኛል እንደዛ የሚለው እኛን በሚመለከቱ በእርሱ አይኖች። ዕብራውያን 12 ነው 11 አይደለም። ቆይ እኔ በጣም ሲመጣልኝ ማንበብ ፈልጋለሁ። ዕብራውያን 4:13 እኛን በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ማለት ምን ማለት ነው? እኛን በሚቆጣጠር በእርሱ አይኖች ሲል በእርሱ አይኖቹ ሲል እግዚአብሔር ለካ በአይኖቹ ይቆጣጠረናል፣ እቤትም ያየናል። እግዚአብሔር በአይኖቹ ይቆጣጠረናል፣ ሰፈር ውስጥ ያየናል። እኛ መታየት የምንችለው መድረክ ላይ ከመሰለን፣ እኛ የምንታየው ቤተክርስቲያን ግቢ ውስጥ ከመሰለን፣ እግዚአብሔር ቤታችን በሚቆጣጠሩ አይኖቹ ስር ነን እና ያለን። ዮሴፍ ትዝ ይላችኋል? ዮሴፍ እኮ እግዚአብሔር ያሳየው ነገር ወደማይመስል ደረጃ ተቀይሮ እሱ ዋጋ እየከፈለ እየሄደ ነው። ከአባቱ ርቋል፣ ከወንድሞቹ ርቋል፣ ሰጥተውታል፣ ሸጠውታል ለእስማኤላውያን። እስር ቤት እንዴት ገባ ብለን ግን ስንመለከት ጴጥሮስ ጲጥፋራ ቤት ውስጥ በግዞት ውስጥ በነበረ ጊዜ ሁሉን ነገር ሰጠው ይላል። ከሚስቱ በስተቀር ሁሉን ነገር ሰጠው ይላል። አመነው፣ ሁሉን ነገር ሰጠው። ከዛ የጲጥፋራ ሚስት ዮሴፍን ተመኘችው፣ ዮሴፍን ፈለገችው፣ ከሱ ጋር እንተኛ እያለች ጎተጎተችው። በጣም የሚደንቃችሁ በጣም የሚገርማችሁ ነገር ይሄ ሰው ከእግዚአብሔር የተጣለ የሚመስል ሂደት የመጣ ሰው ነው። ከእግዚአብሔር የተገለለ የሚመስል ሂደት የመጣ ሰው ነው። እንዴት ባልሽ አምኖኝ፣ እንዴት ጲጥፋራ እንደዚህ አይነት ኃላፊነት ሰጥቶኝ፣ ጌታዬ እንዲህ አድርጎኝ፣ እንዴት እሱን እንደዚህ ያስቀይማለሁ? ኧረ እባክሽን አላት። ግን አይልም መጽሐፍ ቅዱስ። እንዴት ይሄንን ክፉ ኃጢአት በእግዚአብሔር ፊት ነው ያለው። እግዚአብሔር ሁል ጊዜ እያየው እንደሆነ ያውቅ ነበር። የሚያልፍበት ጎዳና እግዚአብሔር የሚያየው አይመስልም። ነገር ግን እግዚአብሔር ፊት ግን እንዳለ ያውቅ ነበር ዮሴፍ። ጉዞ በእግዚአብሔር ፊት ነበረ። አምልኮ ይሄ ነው ወገኖቼ። አምልኮ መዝሙር አይደለም። አምልኮ ምንዘለው ዝላይ አይደለም የምለው ለዛ ነው። አምልኮ በእግዚአብሔር ፊት የሚታይ፣ በጓዳ የሚታይ፣ በአደባባይ የሚታይ፣ የሚገለጥ፣ የሚቆጣጠሩን አይኖች የሚያዩት። ሰኞ ሰኞ ፖለቲከኛ፣ ማክሰኞ አምላክ፣ እሑድ እንደዚህ አይደለም። የተከፈለ ቀን የለንም። ቀኑን ሁሉ እግዚአብሔርን በመፍራት ኑር ነው የሚለው። እግዚአብሔር የሚቆጣጠረው ያን ቃል ነው። የሰጠንን እውነት ነው የሚከታተለው። ልጁን ነው የሚከታተለው። የሱ የሆንን በሙሉ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ በሕይወታቸው እርሱን የመሰሉት የእርሱ የሆኑት እርሱ በእነሱ ሕይወት ያገለገለ እርሱ በእነሱ ሕይወት የታየ የእሱ የሆኑትን ነው እንጂ የሚወስደው የዘለሉና የጨፈሩትን እንዳልሆነ ነግሮናል። በስምህ ታምራት አላደረግንምን? በስምህ ምንድነው አጋንንት አላወጣንምን? በስምህ ትንቢት አልተናገርንምን ትሉኛል። እንደውም ታምራቱ ላይ ብዙ ታምር ነው። አላወቅኳችሁም። I never knew you። አላውቃችሁም አይደለም፣ አላወቅኳችሁም። ሕይወታችሁን ሳየው አይኖቼ ሲቆጣጠሯችሁ አላወቅኳችሁም። የኔ አይደላችሁ። እንደ ታምር አድርገን እሱ ታምሩ ሆኖ ይሆናል። ታምር ማድረግ ከእግዚአብሔር ለመሆናችን ምልክት አይደለም። ትንቢት መናገር ከእግዚአብሔር ለመሆናችን ምልክት አይደለም። ከእግዚአብሔር ለመሆን ምልክታችን አካሄዳችን፣ ሕይወታችን ነው። አጋንንት መጮሁ ከእግዚአብሔር ለመሆናችን ምልክት አይደለም። አጋንንት የሚያስጮሁ ብዙ አሉ። ዛሬ አጋንንት የሚጮህበት ቦታ ወይ የሆነ ነገር የሚነገርበት ቦታ ነው። እኛ እግዚአብሔር ተገለጠ። የእግዚአብሔርን መገለጥ በሕይወታችን እናጣጥመው። ለወጠኝ፣ ሕይወቴ እንዲህ አልነበረም፣ አቅጣጫ የተስተካከለ፣ እንዴት ያለ ተአምር በሕይወቴ ሆነ።
እኔን ሳይለውጠኝ እዛ ጋር ስላስጮህ አይደለም እኮ ታምሩ እኔ ላይ ነው የሚጀምረው። ሁልጊዜ ተአምር አለ ወገኖቼ። የእግዚአብሔርን ቃል ስንሰማ አካሄዳችን ይለወጣል። እግዚአብሔር ውስጣችንን ሲነካ አካሄዳችን ይለወጣል። ሐሳባችን ይለወጣል። አረማመዳችን ይለወጣል። ያንን እግዚአብሔር ይፈልገዋል። ያንን ይመለከተዋል። ያ ለእርሱ የመዓዛ ሽታ ነው እንጂ የኔ እግዚአብሔር የሆነ የኔን ዳንስና የኔን እስክስታ የሚቀበል ቢሆን ወገኖቼ እንዲህም ወፈር ብዬ አታዩኝም ነበር። በደንብ በዝላይ ቀጥኜ ቀላል ነው። ምንም ነገር ሲያረጉ ውሎ፣ ምንም ነገር ሲናገሩ ውሎ፣ ምንም ነገር ሲሰሩ ውሎ መድረክ የማይበቃው ዘላይ ለመሆን ቀላል ነው። ምን ይጠይቃል ይሄ? ለዚህ ኢየሱስ ክርስቶስ ምንድነው ይሄን ያህል ዋጋ መክፈል? ዋጋው የህይወት ነው ወገኖቼ፣ የውስጥ ነው። ባህሪያችን ምን ያህል ተሰራ? ክርስቶስ በእኛ ውስጥ ምን ያህል ኖረ? ምንድነው እየተገለጠ ያለው? እየተሰጠው ያለው የኔ ጥበብ ነው? የኔ የግጥም ችሎታ ነው? የኔ የዜማ ችሎታ፣ የኔ ሙዚቃ ችሎታ ነው? ወይንስ በኔ ያስቀመጠው እሱ እየተገለጠ ነው? ሮሜ ማን ነው ኤፌሶን ላይ ባለፈው ጊዜ ያነበብነው ክፍል አለ። ሮሜ ምዕራፍ 3 ቁጥር 21 ይመስለኛል። ምንድነው የሚለው? እንግዲህ በእኛ እንደሚሰራው ኃይል መጠን። ስለዚህ በእኛ የሚሰራ ኃይል አለ። እኛ የምንሰራው ሳይሆን በእኛ የሚሰራ ኃይል አለ ካልን የሚገለጠው በእኛ የሚሰራው ያ ኃይል ነው። ስለዚህ ሰዎች ፊልም የሚያደርጉት፣ ሰዎች የሚያዩት፣ ሰዎች የሚመለከቱት የኔን ኃይል ሳይሆን በእኔ የሰራውን ኃይል ነው። ስለዚህ ለማን ነው ክብርን የሚሰጡት? ለኔ ከሰጡና እኔም ተቀበሉኝ ካልኩኝ ይገባኛል ካልኩም ሙገሳው ምኑ ለኔ ከተገባ እየሰራ የነበረው የኔ ኃይል ነው። በእኔ የሚሰራ ኃይል ከሆነ ግን የተገለጠው ያ ኃይል ምስጋና ይገባዋል። ለዛ እኔን ምክንያት ስላደረገኝ እግዚአብሔርን አመሰግኑ። አቤት እግዚአብሔር ካልተባለ በአገልግሎቴ፣ አቤት ማይክ ስለተባለ እኔ በእግዚአብሔር ፊት ወዮልኝ። ያንን ፍለጋ የሮጥንበት ዘመን ነበር፣ ግን አያዋጣም። ለካ እግዚአብሔር እያቆመን ያለው ለእርሱ ምስክር እንድንሆን ነው። ራሳችን በሰዎች ፊት የምንስል፣ ራሳችንን የምናመሰግን አይደለንም። ሰዎች እኛን እንዲያዩን አይደለም የተፈለገው። ሰዎች በእኛ የሚሰራውን ኃይል በእኛ ውስጥ እየተሰራ እየተከናወነ ያለውን ያንን ጉልበት እንዲመለከቱ ነው። ብንዘምር የምንዘምረው መዝሙር ሰዎችን ወደ እሱ ውስጥ እንዲከታቸው እንጂ እንዲያነቃንቃቸው አይደለም የኛ ዓላማ። እኔ ስዘምር ቀጥ ብሎ ያየኛል እንዲህ ተገትራ እኔ ስዘምር አይደለም። ህይወቷ ምን እንደሆነ ምን እናውቃለን። ያ መዝሙር ምን እያረጋት እንደሆነ ምን እያላት እንደሆነ ምን እናውቃለን። ለጌታ እልልታ ጭብጨባ እንደዚህ ይሉናል። አይደለም። ጌታ የሞራል ጭብጨባ ያስፈልገው፣ የህይወት ጭብጨባ ይፈልጋል። መጀመሪያ የሆነ የተሰጠን ነገር እግዚአብሔር ይፈልጋል። እልልታ ምንድን ነው? እቺን ለበልና እንጨርስ። እልልታ ቃላት ሲያጥረን የምንናገረው ለእግዚአብሔር የምንናገረው ነገር ሲያጥረን የምንጮኸው ጩኸት ነው እልልታ። ከአቅማችን እግዚአብሔርን አስበን ከአይምሮ በላይ ሲሆንብን አንደበታችን መናገር ሲያቅተው ከውስጣችን የሚወጣ በልባክ ተብለን አይደለም። ውስጥ አንድ ዘማሪ እልልታ ነው ባፌ ምናምን የሚል አንድ መዝሙር አለ፣ ብዙዎቻችን የምናውቀው። ከውስጤ ፈንቅሎ ወጣ ነው የሚለው ሲዘምረው። ፈንቅሎ የሚወጣውን ነው እግዚአብሔር የሚፈልገው። በልሃደደደ እስቲ በዚህ በኩል እንደዚህ አንድ ጊዜ በሞራል የሚለውን አይደለም፣ የተፈነቀለ እግዚአብሔር ደስ የሚያሰኘው ፍንቅል ብሎ የሚወጣ ህይወት ነው። እሱ ነው። እስቲ ለእግዚአብሔር ክብር ስጡ። እውነት ይሄ ክብር ነው? እውነት እግዚአብሔር ይሄንን ነው የሚያየው? ጉባኤ ላይ ሄጄ ቿቿቿቿ ማረጋውን ጭብጨባና እልልታ ነው እግዚአብሔር አያስፈልግም አላልኩም። አሁንም ግን ከዛ በፊት እግዚአብሔር የሚያየው አለ። እዛ ላይ እንስራ ነው። ጌታ ኢየሱስ ክርስቶስ ማስጨብጨብም ማጨብጨብም እልል ማስባልም እልል ማለትም አላቃተውም። ግን የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ግን ማክበርን ገለጠልን። ምን አለ? በምድር እንዳደርገው የሰጠኸኝን ሥራ ፈጽሜ አከበርኩ። በምድር
እንዳደርገው የሰጠኸኝን ሥራ ፈጽሜ አከበርኩህ አለው። እግዚአብሔር የሚከብረው የተሰጠን ሥራ መፈጸሙ ላይ ነው መጀመሪያ። ከዛ በኋላ ብናጨበጭብ፣ እልል ብንል፣ ብናሸበሽብ፣ ብንዘል አብሮን ሊዘልሉ ይችላል። መንፈሳችን በውስጣችን ሊዘል ይችላል። ግን ክብር ማለት ግን ጩኸቱ አይደለም። ክብር ማለት ግን እልልታው አይደለም። ክብር ማለት የተሰጠንን ሥራ መፈጸም። እሱ ነው የሰጠን። አክብረ ነው ያንን የሰጠንን ሥራ ዋጋ ሰጠ ነው። ኢየሱስ ክርስቶስ እንዳደረገው እሱን ነው ተከተሉ የተባልነው። እሱን ነው ተመልከቱ የተባልነው። ኢየሱስ እንዴት እግዚአብሔርን አከበረው ብለን ስንመለከት የሰጠኸኝን ሥራ ፈጽሜ አከበርኩ። ይሄ ነው ክብር ብሎ ነው ጌታ የነገረን። ስለዚህ እግዚአብሔርን በጮታ እናታልለው፣ እግዚአብሔርን በሆነ እንቅስቃሴ አንሸውደው። እግዚአብሔር ግን የሰጠንን ሥራ ከሰራን አክብረነዋል። ከድምጻችን ውበት ከድምጻችን ጩኸት በላይ የእግዚአብሔር ዙፋን የሚደርስ የህይወት ጩኸት ነው። ህይወታችንን ትኩረት እንስጠው ነው። በዚህ በመጨረሻው ዘመን ላይ በዚህ በፍጻሜው ዘመን ላይ ሆነን እንዳንታለል ነው ዛሬ የምንጮኸው። ለዚህ ነው በእውነት ጌታ ኢየሱስ ክርስቶስ እሁድ ከሰዓት በኋላ እሁድ ጠዋት ቢመጣ በጉባኤ ውስጥ በመሆናችን ምክንያት እንወሰዳለን ወይ? ይህን ሰው ቸርች አገኘሁት ብሎ ይዞን ይሄዳል ወይ? ይህን ማሰብ አለብን። ከቤቴ ምንድን ነኝ? ምን አይነት ሰው ነኝ? እኔ ብዙ ጊዜ ጌታ እንዲመጣ ስጸልይ ድሮ እሁድ እንዲመጣ ነበር የምጸልየው። ከሰኞ እስከ ዓርብ ሌላ ቦታ ስለሆንኩ እሁድ እንዲያገኘኝ አይደለም። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሮች ብፁዓን ናቸው ይላል መጽሐፍ ቅዱስ። ስንተጋ ነው መገኘት ያለ። እሱ ስንመስል እግዚአብሔርን መምሰል ነው የሚለው መጽሐፍ ቅዱስ። እግዚአብሔርን በመምሰል ክርስቶስን በመምሰል እኔ ክርስቶስን እንደምመስል ነው ያለው ጳውሎስ። በመምሰል ውስጥ ነው አምልኮ ያለው። ሌላው በኋላ የሚቀርብ ነው። እግዚአብሔር ደስ የሚለው በንጹህ ብርጭቆ መጠጣት ነው ውሃን ደስ የሚያሰኘው። በንጹህ ሳህን ላይ መብላት ነው እኛን ደስ የሚያሰኘን። ምግብ ቤት ሄደን ምትሪው ላይ የሆነ የዛገው እንትን ብናገኝ ምንድን ነው የምንለው? እንዴት በዚህ ታመጡልኛላችሁ ነው። ምግቡ ምንም ያህል ቢጣፍጥ፣ ምግቡ ምን ያህልም ቆንጆ ቢሆን ፍሪው ንጹህ ካልሆነ አንበላም። አሁን እግዚአብሔር መቅረቢያው ላይ ንጽህናን ይፈልጋል እያልን ነው። ህይወት ላይ ንጽህናን ይፈልጋል። ለመጣበት ነገር ንጽህናን ይፈልጋል። በዛ ንጹህ ማንነት የምናቀርበው እርሱ አምልኮ ይባላል። ስለዚህ ምንድነው እርስ በርስ ስንገናኝ የምንታገለው? እንዴት አድርገን ይህንን ሰውነት ለእግዚአብሔር እናስገዛው? እንዴት አድርገን እንስቀለው? እንዴት አድርገን ጌታን በንጽህና እንጠብቀው? ክፋት ከኛ ዘንድ እንዴት ይወገድ? ክፋት፣ ሐሜት እንዴት ይወገድ? ተንኮል እንዴት ይወገድ? እነዚህን ነገሮች እንነጋገር ነው ስብሰባ። ይሄንን ነው ቤተክርስቲያን ልትነጋገር የተጠራችው። እንዴት እርሱን እንምሰል? እንዴት እንጠብቀው? ሙሽራ ይመጣል፣ ይወስደናል፣ ሰርግ አለብን። እንዴት ነው በዛ ሰርግ ላይ የምንቆመው? እንዘገጃጅ። ምንድነው እንፈሽናለን የሚሉ ሰዎች አይታችኋል። እዚህ እኔ በምኖርበት አካባቢ ብዙ ያበሻ ሱቆች አሉና አንዳንድ ጸጉር ቤት እንፈሽናለን ይላል። ምን ማለት ነው? አንድን ሙሽራ ለሰርጓ ቀን ቆንጆ አድርገን ለባልየው እንሰጣለን፣ እናቀርባለን። ቤተክርስቲያን ፈሻኝ ነች። ለዛ ቀን የምታዘጋጅ ነች። ለዛ ቀን የምታስውብ ነች። ይሄ አለ ወይ እንጂ እየሰበሰቡ ካስደነሱን፣ እየሰበሰቡ ካስጨፈሩን ወገኖቼ በኋላ ላይ እኮ በመናለቅስበት ሰዓት ላይ አይመጡም። የሉም አናያቸው። እንትና መጥቶ ሲያስጨፍረን ትዝ አይልህም ጌታ ሆይ? የዛለት እንደዛ ላበላብ ሆኜ እንደዚህ ጌታ ሆይ እኔ እኮ የዛን ቀን እንዴ ልብሴ እኮ ተቀዶ ነበር፣ ቆሽሾ ነበር፣ አቧራ ላይ ተንከባልዬ እንደዚህ ምን አይደለም። እሱ መልስ የሚሰጠው ከህይወት ጋር ህይወታችንን እኛ ግን ነፍሳቸውን እንያድኑ ይላል። ነፍስን ማዳን ጌታ ኢየሱስ ክርስቶስ ሰው ዓለምን ሁሉ በዓለም ያለውን ይሄ ዓለምን ሁሉ ቢያተርፍ ሲያምርህ ይቅር ዓለምን ማትረፍ አትችልም አላለም። ብታተርፍ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል?
ምንም። ዋናው ቁም ነገር ነፍስ ላይ ነው እያለን ነው። ነፍሳችንን እግዚአብሔር ይርዳል። ከዚህ በላይ ብዙ አልሄድም፣ እንቀጥላለን። በህይወት የሚለውን ነገር ግን ትኩረት እንስጥ። እዚህ ውስጥ ጥቂት ሰዎች አለን። ይሄን መልእክት ብዙ ሰዎች እንደሚሰሙ ብዙ ሰው ይደውልልኛል፣ ብዙ ሰዎች ያገኛሉ። የምንሰማ ሁሉ መዘጋጀት ከቻልን በመጨረሻው ቀን የማናፍር እንበዛለን። እግዚአብሔር ይመስገን። ለኔም ደግሞ አክሊል የሚሆነኝ የተዘጋጁ ሰዎችን ማቅረብ ስችል። በማማሟቄ ሽልማት አልጠብቅም፣ ሽልማትም አይሰጠኝም። ምናልባት ዛሬ ተወግሬ ግን ሰዎችን ለእርሱ ቀን አብቅቼ ከሆነ ግን ጌታ ዋጋ ይሰጠኛል። ስለዚህ የዛሬው ውግረት፣ የዛሬው ውግዘት ለኔ ክብር ነው። ግን ትልቁ ቁም ነገር ግን እግዚአብሔር ምን አዘጋጀህልኝ፣ ምን አሳሰብክልኝ፣ ምን ወደ ማን እንዲመለከቱ አረክ፣ መድረኩን ለምን ተጠቀምከው፣ የከፈትኩልህን በር ምን አስገባህበት። እናንተ መኳንንት፣ እናንተ አይደለም የሚለው መዝሙር 24 ላይ ደጆች ይከፈቱ፣ በሮችን ክፈቱ። መዝሙር 24:6 ይመስለኛል እንደዛ ነው የሚናገረው። በሮችን ክፈቱ፣ ከዛስ የክብር ንጉስ ይግባ። እኔ ልግባ አላለም። በር ማስከፈቱ አይደለም ጉዳዩ፣ ያስገባው ማንን ነው። ከፈት አርጉ እንትና እየመጣች ነው አይደለም። የክብር ንጉስ እየመጣ። ለዛ ክብር ንጉስ እንዘጋጅ፣ እንጸልይ።